በዓለም ዙሪያ በማንኛውም ቋንቋ የማይተረጎም በበረሃው ግለትም ይሁን በበረዶ ቅዝቃዜ ውስጥ ስሙ ሲጠራ ሁሉም የሚረዳው አንድ ሚስጥራዊ ቃል አለ። ኮካ-ኮላ። በቀን ከ2 ቢሊዮን በላይ ብርጭቆዎች የሚቀዱለት ይህ ጥቁር መጠጥ ማስታወቂያዎቹ እንደሚሉን ደስታን ብቻ ሳይሆን የዓለምን ንግድ የቀየረ የታሪክ ግዙፍ የፈሳሽ ግዛት ነው። ነገር ግን ይህ ቀይና ነጭ አርማ የለበሰው ተቋም ዛሬ ካለበት ከፍታ ማማ ላይ ለመድረስ የጋለበው የድል ፈረስን ብቻ አይደለም። ይህ መጠጥ እንዴት ከአንዲት ትንሽ ፋርማሲ ቤት ተነስቶ የዓለምን ሸማቾች በቁጥጥር ስር ሊያደርግ ቻለ? በአትላንታ ጥብቅ ካዝና ውስጥ በታሸገው የ7ኤክስ ሚስጥራዊ ፎርሙላ ጀርባስ ምን ተደብቋል? ኩባንያው ከንግድ በዘለለ በዓለም ፖለቲካ ላይ የነበረው ተጽዕኖና በስተጀርባ ያሉ ድብቅ እውነታዎች ምን ይመስላሉ? ዛሬ በቢዝነስ ስቶሪስና አማሪክ ቻናላችን የኮካ-ኮላን የ130 ዓመት አስገራሚ ጉዞ፣ በውድቀትና በስኬት የተሞላውን ድራማ እና የዓለምን ፖለቲካ ያለወጡ የንግድ ውሳኔዎቹን በዝርዝር እንቃኛለን። የዚህ ሁሉ ድንቅ ታሪክ የሚጀምረው ወይ ደግሞ የሚገኘው በ1886 በአትላንታ ከተማ በአንድ ትንሽ ፋርማሲ ውስጥ ነው። ዶክተር ጆን ፔምፐርተን የተባለ የጦር ሜዳ ሐኪም በጦርነት በደረሰበት ቁስል ምክንያት ለህመም ማስታገሻ ሱስ ተጋልጦ ነበር። ይህን ሱስ ለማሸነፍ ለራስ ምታት የሚሆን ተአምረኛ ድብልቅ ሲያዘጋጅ በአጋጣሚ ዛሬ ዓለምን የገዛውን የኮካ-ኮላ ሲሮፕ ፈጠረ። በወቅቱ መጠጡ ውስጥ መጠነኛ ኮኬን ይገኝ ነበር። ይህም እንደ መድኃኒት ይቆጠር ስለነበር ለአእምሮ ረፍት የሚሰጥ መጠጥ ተብሎ በ5 ሳንቲም መሸጥ ጀመረ። የሚገርመው ግን ፔምበርተን የፈጠራው ውጤት እንዲህ ግዙፍ እንደሚሆን ሳይረዳ በመጀመሪያው ዓመት በቀን 9 ብርጭቆ ብቻ እየሸጠ በድህነትና በህመም ከዚህ ዓለም በሞት ተለየ። እሱ በያቅም የፈጠረው መጠጥ ግን የዓለምን ታሪክ ሊቀይር በጃኮብስ ፋርማሲ መደርደሪያ ላይ ተቀምጦ ነበር። ይህ የከሰረ የመሰል ሲሮፕ ወደ ቢሊዮን ዶላር ንግድ እንዲቀየር ያደረገው አሳ ካንድለር የተባለ የንግድ ሊቅ ነው። ካንድለር ምርቱ ጥሩ መሆኑ ብቻ በቂ አይደለም፣ ሰዎች ምርቱን በየቦታው ማግኘት አለባቸው የሚል ጽኑ እምነት ነበረው። በታሪክ ለመጀመሪያ ጊዜ ነፃ ኩፖንን የመጠቀም ስልትን በማስተዋወቅ ሰዎች መጀመሪያ በነፃ እንዲቀምሱትና እንዲለምዱት በማድረግ የንግድ ስነልቦናውን ቀየረው። በመቀጠልም በ1915 በጨለማ ውስጥ እንኳን በእጅ ሲነካ የሚለይ ልዩ የጠርሙስ ቅርጽ እንዲሰራ በማድረግ ለብራንዲንግ አዲስ ትርጉም ሰጠ። ይሁን እንጂ ኮካ-ኮላ የንግድ ስም ብቻ ሳይሆን የባህልም አካል መሆን ጀመረ። ዛሬ የምናውቀው ቀይ የለበሰ ነጭ ጢም ያለው ሳንታ ክላውስ ምስል በኮካ-ኮላ ማስታወቂያ አማካኝነት የሰረጸ መሆኑን ስረዳ ኩባንያው ከተጽዕኖ ከንግድ አልፎ ሰዎችን ምናብ እንዴት እንደቀረጸ ግልጽ ይሆንልናል። ይህም የሳንታ ክላውስን ወይም ደግሞ የገና አባትን ልብስ ቀድሞ ከነበረው አረንጓዴና ሌሎች ልብሶች ወደ ነጭና ቀይ ወይ ደግሞ ወደ ኮካ ምልክት ያመጣበት መንገድ በግልጽ ያሳየናል። በወቅቱ ኮካ-ኮላ በሞቃታማ ጊዜ የሚሸጥ በበረዶማ ጊዜ ደግሞ የማይሸጥ ነበር። በመሆኑም በሁሉም ዘንድ ተቀባይነት ያለውን ሳንታ ክላውስ ወይም ደግሞ የገና አባትን ኮካ-ኮላ ማስታወቂያውን እንዲሰራለት በማድረግ በመጨረሻም ቀይና ነጩ ልብስ የሳንታ ክላውስ መለያ ሆኖ እንዲቀር እስከ ማድረግ ደርሷል ማለት ነው። ብዙዎቻችን ኮካ-ኮላ ሲባል የምናስበው ያንን ጥቁር መጠጥ ብቻ ሊሆን ይችላል። ነገር ግን እውነታው ከምንገምተው በላይ ሰፊ ነው። ኮካ-ኮላ መጠጥ ብቻ ሳይሆን በመቶዎች የሚቆጠሩ ብራንዶችን የያዘ ግዙፍ የንግድ ውቅያኖስ ነው። የተለያዩ ሶፍት ድሪንኮችን እንደ ስፕራይት፣ ፋንታ፣ ሽዌፕስ፣ የተለያዩ ጁሶችን፣ የተለያዩ ውሃዎችን፣ የተለያዩ የቡና አይነቶችን እንዲሁም የሻይ አይነቶችን የሚያመርት ግዙፍ ካምፓኒ ነው። ኩባንያው በዓለም ዙሪያ ከ3500 በላይ የተለያዩ መጠጦች ያሉት ሲሆን አንድ ሰው በየቀኑ አንዱን አዲስ መጠጥ ቢቀምስ ሁሉንም የኮካ-ኮላ ምርቶች አጣጥሞ ለመጨረስ 9 ዓመታትን ይፈጅበታል። ይህ የሚያሳየው ኩባንያው በአንድ ምርት ላይ ብቻ ሳይሆን በሰው ልጅ ጥም ላይ ሁሉ የሰለጠነ መሆኑን ነው። የሰው ልጅ የሚጠጣቸውን ነገሮች እንዳለ የሚያመርት ካምፓኒ መሆኑን ያሳያል። ይህ ግዙፍ የንግድ ሥራ የሚያመነጨው ሀብት እጅግ አስገራሚ ነው። ኮካ-ኮላ ዓመታዊ ገቢ ከ40 ቢሊዮን ዶላር በላይ ሲሆን ይህ ቁጥር እንደ ኡጋንዳ፣ ቦሊቪያ ወይም ቱኒዚያ ያሉ ሀገራት አጠቃላይ የሀገር ውስጥ ምርት ጂዲፒ በአንድ ላይ ሊበልጥ የሚችል ነው። ኩባንያው እንዴት ዓለምን በአንድ ጀንበር ተቆጣጠረ ለሚለው ጥያቄ መልሱ ሁለተኛው የዓለም ጦርነት ጭስ መሃል ይገኛል። በ1941 አሜሪካ
ወደ ጦርነቱ ስትገባ የኮካ-ኮላ መሪ የነበረው ሮበርት ውድሩፍ ማንኛውም ወታደር ባለበት ቦታ ሁሉ በ5 ሳንቲም ኮካ-ኮላ ማግኘት አለበት የሚል ታሪካዊ ትዕዛዝ አስተላለፈ። ይህ ውሳኔ ኮካ-ኮላ መጠጥ ምርት ብቻ ሳይሆን ወታደሮቹ ለቤታቸውና ለነፃነታቸው ያላቸውን ናፍቆት ምልክት አድርገው አሰቡት። ኩባንያው 64 ተንቀሳቃሽ ፋብሪካዎችን ወደ ጦር ግንባር በመላክ ጦርነቱ ሲያልቅ በአውሮፓና በእስያ ገበያውን ያለምንም ድካም እንዲቆጣጠረው አስችሎታል። የሚገርመው ግን ኮካ-ኮላ በአንዳንድ ባህሎች ውስጥ ከንግድ አልፎ ሃይማኖታዊ ስርዓት አካል መሆኑ ነው። በሜክሲኮ የቻፓኒያስ መንደር ውስጥ መጠጡ መንፈስ ያጠራል ተብሎ ይታመናል። በቤተ ክርስቲያን ውስጥም የኮካ-ኮላ ጠርሙሶች ተደርድረው ይታያሉ። ምዕመናንም መጠጡን ሲጠጡ የሚመጣውን ግሳት፣ ክፉ መናፍስ ከአካል እንደሚያስወጣ ስለሚያምኑ እንደ ቅዱስ ነገር ይመለከቱታል። በዛሬው ጊዜ ኮካ-ኮላ በ200 ሀገራት ውስጥ የሚገኝ ቢሆንም በይፋ የማይሸጥባቸው 2 ሀገራት ብቻ ናቸው። እነሱም ሰሜን ኮሪያና ኩባ ናቸው። ይህም ኮካ-ኮላ ከንግድ ባለፈ የፖለቲካና የርዕዮተ ዓለም ምልክት መሆኑን ያረጋገጠበት የታሪክ ምዕራፍ ነው። አሁን ደግሞ ኮካ-ኮላ ከፍተኛ ቻሌንጅ የገጠመውን ጊዜ እናያለን። በማስታወቂያዎች ላይ ኮካ-ኮላ የደስታ ምልክት ተደርጎ ቢቀርብም እውነታው ግን ሌላ ጥቁር መልክ አለው። መጠጡ ከውፍረትና ከልብ ህመም ጋር በተያያዘ ለከባድ ትችት ይዳረጋል። በተጨማሪም በ1985 ኮካ-ኮላ በታሪኩ ትልቁን ስህተት ሰርቷል። ተቀናቃኙ ፔፕሲ ገበያውን ሲነጥቀው በመስጋት ለ99 ዓመታት የቆየውን ታሪካዊ ቀመር ቀይሮ ኒው ኮካ ቀረበ። ነገር ግን ደንበኞች ታሪካችንን ሰረቃችሁብን በማለት በቁጣ ተቃወሙ። ኩባንያውም ተሸንፎ ወደ ነባሩ ጣዕም ለመመለስ ተገደደ። ዛሬም ቢሆን የ7ኤክስ ሚስጥራዊ ቀመር በአትላንታ ካዝና ውስጥ በጥብቅ ይጠበቃል። የኮካ-ኮላ ታሪክ ጽናት፣ የብልጥ ማርኬቲንግ እና ከስህተት የመማር ጥበብ ነው። ይህን አስደናቂ ታሪክ እንዴት አገኛችሁት? አዳዲስ መረጃዎችስ አግኝታችኋል ወይ? ሐሳባችሁን በኮሜንት አጋሩን። በሚቀጥለው ቪዲዮ እስክንገናኝ ይቆዩን። ቻናሉ ቢዝነስ ስቶሪስ ኢን አማሪክ ነው። ይከታተሉን፣ ሰብስክራይብ ያርጉን፣ ለጓደኞቹትም ያጋሩልን። እናመሰግናለን።